ሰበር የተባለ ዜና። ሰበር ዜና። ከባድ የሆነ ዜና ወደ አሜሪካ ተሰማ። ሰላም የቪዥን ክራፍቲክስ ቤተሰቦች፣ ሳብስክራይብ ያደርጋችሁ እስከ መጨረሻው ተከታተሉ። በዛሬው ዕለት ጃንዋሪ 2 2026 የአሜሪካ ፕሬዝዳንት ዶናልድ ትራምፕ 40 የሚጠጉ ሀገራት ላይ የጉዞና የቪዛ እገዳ እንዳጸደቀች ቢቢሲ ዘግቧል። የእገዳው ምክንያትም በአገሪቱ ውስጥ ባለ የተሳሳተና የተበላሸ መረጃ አያያዝ እንዲሁም በርካቶች አሜሪካ ከገቡ በኋላ ለረጅም ጊዜ መቆየታቸውና እዚያው በመቅረታቸው ነው ተባለ። የእገዳው ዋና ዓላማ የአሜሪካን ደህንነት ለመጠበቅ ሲባል ነው ሲል የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉ ላይ ብቻ እገዳ እንደተደረገ ተገልጿል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳ መጣላቸውን አሳውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ መስጠታቸውን ቢቢሲ አስጠንቅቋል። ሰላም ውድ የቪዥን ክራፍቲክስ ቤተሰቦች፣ እናንተ ጋር የነበርኩኝ ሰብሩኔ። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ታማኝና አዳዲስ መረጃ እስክንገናኝ መልካም ተመኘ።